ኢትዮጵያዊ ነኝ ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል ቸሮ አምላካችን ሌላው የዓለም አብያተ ክርስቲያናት ድጋፍ እንዲያደርጉ ማስቻልና ችግሮችን ዘርዝሮ ገልጾ ፈንድሬዚንግ ደግሞ የሚከፈትበትን መንገድ መፈለግ ካህናቶቻችን እሳቸው እንዳሉት የአእምሮ ችግር በሚያስከትል በከፋ ሁኔታ ውስጥ እንዲወድቁ ተደርጓልና ያንንም ደግሞ እንዲያው ሊያካከስ በሚችል መንገድ መጣር አለብን ነው እና ይሄን ሳስበው ወደ የት ይመራናል መሰላችሁ? ይሄ የራሳችሁ ሐሳብ በኋላ የምታደርጉት ይሆናል። አሁን ምንድነው ከፕሮፌሰር ማሞም እና አጠቃላይ ከሚታዩትም ሐሳቦች ይሄንኑ አብራችሁን እንድታያይዙትና መጨረሻ ላይ ማድረግ ወደሚገባን አቋም ውስጥ ስለምንገባ ሁሉም አባቶች ከጎጥ ክፍፍል ወጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታችኛው እስከ ላይኛው ፓትርያርክ ያለው በሙሉ ያላቸውን ስሜት ችግሮቻቸውን ሁሉንም ነገር ወደ ጎን ትተው በአንድነት ቆመው በትክክለኛው ነገር እውነትን እንዲጋፈጡ በስብሰባ ላይ ፍርሃትን አስወግደው በክርስትና ፍርሃት የለም ይላል። ፍርሃት አለመኖሩን ምሳሌ ሊሆኑን የሚችሉት አባቶቻችን ብቻ ናቸው። እነሱ ከፈሩ አንድ ነገር ጎሏቸዋል ማለት ነው። የእግዚአብሔር ጽድቅ ከነሱ ላይ መውረዱን የሚያሳይ ነገር ነው ማለት ነው እንግዲህ ሰው ከፈራ። ስለዚህ እነኚህ አባቶቻችን ሁሉም ኦርቶዶክሳውያን ተቀራርበው ተጠያይቀው ጠቅላላ ዓለም ላይ ያለውን የሚችለውን በሙሉ የኦርቶዶክስ ተዋሕዶ ህዝበ ክርስቲያኑ የሚገኝበትን ትልቅ ጉባኤ ጠርተው በዚህ ውስጥ ሊቃውንት ቤተክርስቲያናት ተሰባስበው ምን ይደረግ ብሎ ስለ ቅዱስ ሲኖዶስ ኃላፊነቱን ወስዶ ጉባኤ እንዲጠራና አካፋን አካፋ እውነትን እውነት ሊል ይገባዋል ነው። በየቀኑ የከፋ ቀን በመጣ ቁጥር በዚህ በከፋ ቀን መሐላ ዳዊት ተዘግቶ መሐላ የሚደረግበት መቋሚያ እየተጣለ የሚሰገድበትና የሚለቀስበት በመሆኑ ይሄንን ቅዱስ ሲኖዶስ ኃላፊነቱን ወስዶ እንዲያደርግ እዚህ ያላችሁ ሊቃውንቶች ጥብቅ የሆነ ነገር ሊጻፍለት ሊያውቀው ሊሄድበት ይገባል። we are in danger እጅግ በጣም አደገኛ በሆነ ከልጅነታችን ጀምሮ ባየናቸው ጊዜያቶች ችግር ውስጥ ነው። እኔ በዚች እድሜሜ በሚችለው በዓለም ዙሪያ ስንቀሳቀስ ችግር ያልደረሰብኝ ነገር በሲናይ በረሃም ሲሆን አባታችን ሙሴ በቆመበት ቦታ ላይ ቆመን
የኢትዮጵያን ሰንደቅ ስናውለበልብና ስንል ጠያቂ የሌለንና ክፋት የሌለበትን አካባቢ ስናይ በሀገረ ኢትዮጵያ በተወለድንበት ግን የኢትዮጵያን ሰንደቅ እንዳይዝ እንዴ ቅዱሱ ታቦት ወደ ቦታው እንዳይገባ የሚደረግበት ነገር ከመጣ የት ሄደን ነው ይሄንን ሰንደቃችንን ልናስወልብ የምንችለው? እነዚህ ነገሮች ሊታዩ ይገባቸዋል። ለመንግስትም ቢሆን እንዴ አንተ አይን አጠራለሁ ብለህን የመጣኸው አንተ የተኳልከው ኩል አይን ያጠራል መስሎን ነበር፣ ግን አይን ያጠራል ያልነው ኩል አይን እያጠፋ ስለሆነ ራስህን ተመልከትና ይሄን አድርግ ማለት ይገባናል። ምክንያቱም የቤተክርስቲያን ጉዳይ በዚህ እድሜያችን ይዘነው የምንሄደው ምንም ነገር የለም። ሁላችሁም በዚህ ዕውቀት ውስጥ ያላችሁት ሁሉ ቤተክርስቲያናችሁን የምታከብሩ አንቱ የተባላችሁ ከማንም በላይ ብዙ የሰራችሁ ራሳችሁን የደበቃችሁ ናችሁ። ዛሬ ግን ጊዜው ነው ልትናገሩት፣ ይሄን ህዝብ ነፃ ልታወጡት፣ ቤተክርስቲያንን ልትታደጓት፣ ያችን ሰንደቅ ዓላማ ከፍ አድርጋችሁ አውለብልባችሁ ወደ ጽድቅ መንገድ ህዝቡን የሚመራበትን ሁኔታ ለቅዱስ ሲኖዶስ ያንን ኃላፊነትም እንድታስረክቡትም ጭምር ነው። አመሰግናለሁ። ለብፁዕ ወቅዱስ አባታችን አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አዲስ አበባ ኢትዮጵያ። ብፁዕ ወቅዱስ አባታችን ሆይ ከሁሉ አስቀድመን በዘመኑ ቸነፈር ታመው ቤተ ሕሙማን መግባቶን በሰማን ጊዜ የነበረንን ጭንቀታችንን አይቶ በጤና ወደ መንበሩ ለመለሰው ለአምላካችን ምስጋናችንን አቅርበናል። የተጨነቅነው ቁስለ ሥጋ ቁስለ ነፍስና ቁስለ መንፈስ ብሎ ስርዓተ ቅዳሴያችን ከሚገልጻቸው የሰውን ሁለንተና ከሚደመስሱ መርገሞች ቤተክርስቲያናችን ባስቀመጠችልን አንቀጸ ንስሐ በእርሶ ፓትርያርካዊ መሪነት ንስሐ ገብተን ከገባንበት መንጸፈ ደይን እንድንወጣ በመመኘትና በመናፈቅ እንጂ ከከበበው ጫጫታ ማዕበል ተላቀው ከልጅነቱ ጀምረው ወደ ተዘጋጁለት ዘላለማዊ ቤት ለመሄድ እንደሚናፍቁ እናውቃለን። ብፁዕ ወቅዱስ ሆይ ይህችን ማስታወሻ የምንጽፍልዎት የሀገራችንና የቤተ ክርስቲያናችን ሁኔታ ያሳሰበን ከኢትዮጵያ ውጭ በተለያዩ አገራት የምንኖር በመጉረፍ ላይ ያለው የንጹሐን ወገኖቻችን ደም በአገርና በቤተ ክርስቲያኒቱ ህልውና የሚያስከትለውን የመርገም ፍዳ በማሰብ እጅግ የተጨነቅን የመንፈስ ልጆች ሆነን ኢትዮጵያን ከገባችበት የመርገም ፍዳ ለማውጣት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከክርስቶስ በተቀበለችው አርያማዊት ኃይል እስካሁን ትልቁን አስተዋጽኦ እንዳደረገች ወደፊት መቀጠል እንደምትችል እሙን ነው። ኢትዮጵያን ችግር ውስጥ እንድትገባ ያደረጉት ኃይሎችም ይህንን አርያማዊት ኃይሏን ይገነዘባሉ። ሁላችንም በማይቀረው ሞት ወደሚጠብቀን ዘላለማዊ ቤታችን ከመሄዳችን በፊት በነ ነህምያና በነ ሕዝቅያስ አገራዊ ምላ እንዳሳየው ተአምር በቅዱስነቱ መሪነት በሚቀርበው አገራዊ ምህላ አምላካችን ኢትዮጵያን እንደሚምራትና መልሶ እንደሚገነባት እምነታችን ፍጹም ነው። ብፁዕ ወቅዱስ ሆይ ኢትዮጵያ ከውስጥ በፈነዳ ገሞራ በመናወጥ ላይ ያለ ባህር፣ ቤተክርስቲያናችን በማይበሉ ንጹህ ውስጥ የምትናወጥ መርከብ ቅዱስነቱ በዚህ ማይበል እየቀዘፈ ለመሻገር እንደሚታገል ሆነው በዓለም እየታዩ ነው። በውቅያኖስ ዙሪያ የሚሰማው የድምፅ ማይበል ጎርፍ ቢበዛ ተሳፋሪውን ቢንጫጫ ከመስጠም አይተርፍም። እስመ ባህዱ ጠቢብ ትጸና ሀገር ወበብዙኃን ሰላጣን ትጠፍ እንዳለው ሲራክ ከመስጠም የሚተርፈው በተሳፋሪው ዕውቀትና ብቃት ባለው ባንድ ካፕቴን ብቻ እንደሆነ ሁሉ በማይበል ውስጥ ያለችው ኢትዮጵያ በመግባት ካለችበት ስጥመት የምትተርፈው በዙሪያዋ በሚሰማው የድምፅ ማይበል ጎርፍና ጫጫታ መንፈሶ ሳይናወጽ እግዚአብሔር በሚያሳየው ቀስት ብቻ ሰንጥቀው ከወደቡ ሲደርሱ ነው። ከ50 እና ከ60 እድሜ በላይ ያለን ኢትዮጵያውያን ሁላችን ልጆቿ ኢትዮጵያን እያናወጣት ላለው የጥፋት መርከብ ግንባታ አስተዋጽኦ አድርገናል። ከኛ በታች ያለውን ትውልድኑን በመርከቡ ከኛ ጋር አሳፍረን በማይበሉ እንዲገባ አድርገነዋል።
በማይበሉ እልቂት ቀጥታ ተሳታፊዎች ባንሆንም በእኛ ዘመን በእኛ ትውልድ ተጀምሮ እስካሁን ስለሚፈሰው ደም በሐሳብም በቃልም በመስማትም በማሰማትም ተሳትፈናልና ከሚያስከትለው መርገምና ወቀሳ ነፃ መሆን አንችልም። እርማችንን ለመውጣት ከመርገምም ለመንጻት ከመሬት ክስም ነፃ ለመሆንና የኛው ትውልድ የፈጠረው ጥፋት ያስከተለው እርምና መርገም ወደሚቀጥለው ትውልድ ላለማሻገር በቅዱስነቱ የሚመራ የንስሐ የምህረትና የይቅርታ መርሃ ግብር በመስቀል አደባባይ እንድናደርግ ይህ ወቅት ያስገድደናል። በቅዱስነቱ እየተመራ እንዲደረግ የምንጠይቀው የንስሐ የምህረትና የይቅርታ መርሃ ግብር ለታሪካችን እንግዳ አይደለም። የቀደሙ አባቶቻችን አድርገውታል። ኢትዮጵያን ለማጥፋት ሌትና ቀን በመታገል ላይ ያለው የተረገመው መንፈስ ይህንን የኛን ትውልድ ተጠቅሞ መስቀል አደባባይ መልኩንና ዓላማውን ለመቀየር ቢታገልም የቀደሙ አባቶቻችን አዘጋጅተው ያስረከቡን ይህን የመሰለ አገራዊ ጥፋት ሲገጥመን በመንበሩ ላይ በተሰየመው ፓትርያርክ መሪነት ኢትዮጵያ ታበጽሕደው ሀበ እግዚአብሔር እንዳለው ነቢዩ ዳዊት የተማኅፀኑ እጆቻችን ወደ እግዚአብሔር እንድንዘረጋበት ነው። የቀኖና መጽሐፋችን ወኤጲስቆጶስሰ ዘነሣ ክህነተ እምእግዚአብሔር ከመ ያዕቅብ ሥጋ ወነፍስ እምኀውል በከመ ነፍስ ትከብርም ሥጋ ከማሁ ክህነት ትትለያል በክብር መንግሥት ወይትታስሮ ለዘይደልዎ ኩነኔ ወትፈቶ ለዘይደልዎ ፍትሐት። ማለትም ረቂቋ ነፍስ ከግዙፍ ሥጋ እንደምትበልጥ ረቂቋ ፓትርያርካዊት ክህነትም ከሥጋዊ ፖለቲካ አመራር ታይላለች። ኃይሏ ብዙ የታጠቀ ሰራዊት ካለው ሥጋዊ መንግስት ኃይል ትበልጣለች። የፓትርያርካዊ ተልእኮ በሥጋ አመራር ላይ ያለውን ከነፍስና ከሥጋ ጥፋት ታድናለች። መታሰር ያለበትን ለማሰር መፈታት የሚገባውን ለመፍታት ኃይል አላት እንዳለው በፓትርያርካዊት ስልጣንዋ ይህ አገራዊ ምህላ ቢደረግ መስቀል አደባባይን ብቻ አይደለም ኢትዮጵያን ለማዳን ይቻላል። በእኛ ላይ ተደራርበው ከወደቁብን እርሞችና መርገሞች የምንላቀቀው በየግላችንና በየአጥቢያ ቤተክርስቲያናችን በምናቀርበው ጸሎት ምህላና በፖለቲካ መሪዎች አዋጅ ብቻ እንዳልሆነና ከላይ እንደተገለጸው በመስቀል አደባባያችን ላይ በፓትርያርካዊት ክህነቱ አመራር በሚከናወነው አገራዊ ስርዓተ ንጽሕ እንደሆነ ለሁሉም ግልጽ ነው። ጠቅላይ ሚኒስትሩም ኦርቶዶክሳዊት ቤተክርስቲያን አገር ናት ከማለታቸውን ባሻገር የመንፈስ አባቶቻችን ስናጠፋ ምከሩን ገስጹን ማለታቸው ረቂቋ ነፍስ ከግዙ ሥጋ እንደምትበልጥ ረቂቋ ፓትርያርካዊት ክህነቱ ከሥጋዊ ፖለቲካ አመራራቸው የላቀ ኃይል እንዳለው የተገነዘቡ መሆናቸውን የሚያመለክት ነው። በቀደሙ አባቶቻችንና እናቶቻችን ዘመናት የነበሩት መንፈሳውያን መሪዎች የሰው ዘር ሲገደል በዝምታ ሊያልፉ ይቅርና ሀገራችን የልምላሜ ጸጋዋ ተገፎ በረሃ በሆነችበት በዚህ ዘመን በቤተ ክርስቲያናችን ቅጽር ለምልመው የሚታዩት እጽዋት እንደሚመሰክሩት ከቤተ ክርስቲያናችን አጸድ አንዲት ቅጠል ስትቀጠፍ በፓትርያርካዊ ስልጣናቸው ቀጣፊ እንዳይደግም ሌላውም እንዳይቀጥፍ ሳያወግዙ በመታዘብና በዝምታ ያለፉበት ወቅት ባለመኖሩ ነበር። የሰው ልጅ እግዚአብሔር ከፍጥረቱ ሁሉ አልቆ በአምሳሉ የፈጠረው የፍጥረቱ መደምደሚያ ነው። አንዱ ሌላውን ሲያጠፋው ከአምላኩ የሚነደው ቁጣ በአጥፊው ላይ እንደማይወሰድ ሰው ሁሉ የቆመባትን መሬት እንድትጮህ እንደሚያስገድዳት እናውቃለን። በቅዱስ መጽሐፍ ተመዝግቦ የምናነበውን በክፋት የተመረዘው አውናን የሚባለው ሰው የሰው ቅርጽ ያልተሳለበትን የራሱን ዘር በማጥፋቱ ከአምላክ የወረደበትን ቁጣና መቅሰፍት የሚያስገነዝቡ ምክሮቻቸውን በቁርባኑ አማካኝነት በሕሊናችን እየቀረጹ አሳድገውናል። ከሚያስገነዝቡባቸው ምክሮቻቸው ከሚጠቅሷቸው አንዱ ቅዱስ አትናቴዎስ ሕፃኑን ከአባቱ ወገብ አውጥተህ ወደ እናቱ ማኅፀን በመላክ አርግተህ በረቂቅ ሰፋድል የምትጠቀልለው በ42 የሕይወት እስትንፋስ የምታሳድርበት የሚለው በአምልኮታዊ ስርዓታችን የተመዘገበው ነው። በዚህ አምልኮታዊ ስርዓታችን በሙሉ ሰውነት ላይ የሚፈጸመው ግድያ ይቅርና
ሰብአዊ ሙልነቱ ባልተፈጸመለት በሰብአዊነቱ ላይ የሚፈጸምበትን በደል ስርየት የሌለው ኃጢአት እንደሆነ እያወገዙ አልፈዋል። ይህ ስርዓተ አምልኳችን ዓለማችን ስለ ሰው ዘር ማጥፋት ሕግ ከመቅረጿ በፊት ኢትዮጵያ ስለ ሰው ክብርና ልዕልና ለማስተማሩ ተልእኮ ቀዳሚት እንደነበረች የሚያመለክት ነው። ወም ከመረከብክሙ ቅቱለ ዘግዱፍ ውስተ በዱ አው ውስተ ገራይት ወይ ታውቀ ቀታሊሁ አሚሃ ይጻው መኳንንቲክሙ ዋይሩጊክሙ ወይስፍሩ ማእከለ መካነ ቅቱል ወሀገር ወይቲኒ ሀገር ዘኮነት ቅብተ ለሀበ ቅቱል አሚሃ ይምሃሉ አይሩገይት ሀገር ወይበሉ ኢከዋ እደዊነ ዘንተ ደመ ወኢነ ዘቀተሎ ወአንተሙ ፍትቱ በእንተ ደሞ ፍቱ ጽድቀ ብሎ ቀኖናችን እንደሚያዝዘው ገዳዩ የማይታወቅ የአንድ ሰው ሬሳ በአካባቢው ወድቆ ሲገኝ ወድቆ ለተገኘበት ቦታ ቀራቢ የሆነው ታላቁ ካህን ድንጋጼ ይእቲ ወፍርሃተ ልብ ትሕዝብታ ለዕለተ ሞት ላዕለ እጓለ እመሕያው በሚለው መጽሐፋችን የተቀረጸውን ኢትዮጵያዊውን ሰበነክ ሕሊና በመቀስቀስ በአካባቢው የሚነፍሰውን አየር የተካፈለውን ሁሉ በህብረተሰቡ አስተባብሮ እርሙንና መርገሙን የሚያስወግድበትን የቀብር ስርዓት ያከናውን ነበር። ገዳዩና ተገዳዩ የማይታወቅ የእንግዳ ሰው ሬሳ ወድቆ ለተገኘበት ለአካባቢው ሕዝብ የሚወነጭፈው አስጠንቃቂ መልእክት ክርስቶስ በተሰቀለበት ወቅት የፀሐይን ብርሃን ያጨለመ የጨረቃን ስነ ብርሃን ወደ ደም የቀየረ መርገም መሆኑን የሚገልጽ ነው። የቀደሙ አባቶቻችን በአንድ ሰው ሕይወት ላይ የተፈጸመውን ግድያ ህብረተሰቡ በግብርም በሐሳብም በመስማትም በማሰማትም ከገዳዩ ጋር አለመሳተፉን በመናዘዝ እጁን እንዲታጠብ ያደርጉ ነበር። ከዳግም ሐዘን ይሰውረን በማለት በእሳት በነፈረ ንፍሮ በሐዘኑ ወላፈን ሙሉ ሰውነቱ መንፈሩን እንዲገልጽ ያደርጉ ነበር። በግድያው ላይ ያልተሳተፈበት አልፎ ሬሳ መርገም ወደ ትውልዱ እንዳይሻገር የቀደሙ አባቶቻችንን ይህን ያህል አስጨንቋቸው ባደረጉት ስርዓተ ፍታት ለማስወገድ ከጣሩ እስከዚህ ቅጽበት የምናውቃቸው የራሳችን ወገኖች በምናውቃቸው በራሳችን ወገኖች ላይ እያካሄዱ ያሉት እልቂት የሚያመጣብን ተደራራቢ የመርገም ውርሶች ወደ ቀጣዩ ትውልድ እንዳይሻገር ከቀደሙ ወላጆቻችን ጥረቶች የበለጡ ጥረቶችን እንድናደርግ እግዚአብሔርም የዓለም ሕዝብም በጉጉት ይጠብቀናል። የቀደሙ አባቶቻችን የእኛን ትውልድ የገጠመውን እንደዚህ የከፋ ተደራራቢ መከራ አልገጠማቸውም። የመርገም ውርሶችንም አልዋረሱንም። ከኛ በኋላ የሚመጣውን ትውልድ ከዚህ የከፋ እርምና መርገም ይገጥመዋል ብለን አንገምትም። ትላንት ዛሬ እንድንበላው ልጅሽን አምጪ፣ ነገ ደግሞ የኔን ልጅ እንበላዋለን አለችን። ልጄን ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪው ብላት ደበቀችው የሚለው ታሪክ በአሁኑ ዘመን በኢትዮጵያውያን እናቶች ላይ አልደረሰባቸውም ማለት የሚቻል አይመስልም። በነገዳቸው በቋንቋቸውና በሃይማኖታቸው ተለይተው በመታደን አሰቃቂ ግድያና ጭፍጨፋ እንደተፈጸመባቸው በተለያዩ የመገናኛ ብዙሃን ተሰምቷል። የወንድምህን ደም ከእጅህ ለመብቀል አፏን በከፈተች በምድር ላይ አንተ የተረገምህ ነህ ተብሎ እንደተገለጸው የአንድ የአቤል ደም ገዳዩን መሬት እንድትከስ የሚያስገድዳትና በምድር ላይ የተረገመ ኑሮ የሚያስከትልበት ከሆነ በራእይ 6:10 ላይም እንደተገለጸው የጥቂት ነፍሳት ደምን በምድር ላይ በሚኖሩ ሰዎች ላይ አምላክ የበቀል እርምጃ እንዲወስድባቸው የሚያስጩህ ከሆነ ኦርቶዶክስን ሰበርኩት እያለ ያለው መንግስት ኢትዮጵያን ከተቆጣጠረበት ጊዜ ጀምሮ አገር ውስጥ በተፈጠሩ ድርጅቶች በመላ ኢትዮጵያ የሚፈሰው የደም ጩኸት መነሻችንና መድረሻችን ከሆነችው መሬት አልፎ በህዋ ላይ ያሉትን የፕላኔቶችን ጩኸት የሚጋብዝ ነው። በዘመናችን እየጎረፈ ያለው የወገን ደም የእግር መቋም ያህል እንኳን ንጹህ መሬት እስኪታጣ ድረስ የኢትዮጵያን አፈር ከጽንፍ እስከ ጽንፍ ወደ ጭቃ ለውጦታል። ያልተበከለ ንጹህ ምንጭና ፈሳሽ ወንዝ የለም። የሚወለዱት ኢትዮጵያውያን ህፃናት ሁሉ መርገሙን በሚተነፍሱት አየር እየማጉት ከሚጠጡት ውሃ ጋር እየቀላቀሉ እየጠጡት ናቸው። ጥንታዊት ቤተክርስቲያናችን በምታዝዘው
ሁላችንንም በሚያነጻው ባህላዊ ስርዓታችን በሁላችንም ላይ የወደቀውን መርገም ለማስወገድ በመስቀል አደባባያችን ላይ አገራዊ ምህላ አለማድረጉ ደሙ በእኛና በልጆቻችን ላይ ይሁን ብለው መርገም ለልጆቻቸው ካሻገሩ ከክርስቶስ ተቃዮች የከፋን አስመስሎ በፈጣሪ ታሪካችንን በሚያውቀው ዓለም ሁሉ አቅርበናል። በእኛ ትውልድ ሊከፈል የሚገባው ዕዳ እኛው ወደ አምላክ በማመልከት እንዲሰረዝልን ማድረግ ሲገባን ወደ ትውልድ እንዲተላለፍ ማድረግ አባቶቻችን እንደሚሉት በዘረ ቆርጥምነት ያስወቅሰናል፣ ያስከስሰናል የሚል ጭንቀት እንቅልፍ ነስቶናል። ወገኖቻችን ላይ ያደረው ርኩስ መንፈስ ኢትዮጵያዊነት የሚንጸባረቅባቸውን ሰንደቅ ዓላማችንና ህንፃ አብያተ ክርስቲያን እያቃጠለ የመስቀል አደባባያችንን ታሪካዊ ገጽ እየቀየረ ህዝቦቻችንን ጨርሶ ለመዋጥ እንደ ደራጎን እያገሳ በመገስገስ ላይ ነው። ሰንደቅ ዓላማችንን ከመደምሰስ መስቀል አደባባይንም ከነጠቃ ለማትረፍ እየተሰማ ያለው ድምፅ እጅግ ተገቢ፣ ተደጋፊና ወቅታዊ ይልቁንም ለነነህምያ መርገም አስወግዶ ምሕረት የዋረደውን የእግዚአብሔርን እጅ ያመለክትናል ብለን በማመን በረከተ እዴከ ቅድስት እንተ ምልዕተ ምሕረት ከአከንስየፎ እያልን ጆን የምንሳለመው እኔና የአባቴ ቤት እኛ ሁላችን አንተን በመበደል የሰራነውን ኃጢአት እናዘዛለሁ ብሎ ህዝቡን ወክሎ እንደጮኸው እንደ ነህምያ ቅዱስነቱን በመስቀል አደባባይ የሁላችንንም ኑዛዜ ለአምላክና ለደቂቀ አዳም ቢያቀርቡት ለነ ነህምያ ያደረገውን ዘላቂ ፈውስ እኛንም እንደማይነፍገን እናምናለን። እርማችንን ለመወጣት ከመርገምም ለመንጻት ከመሬት ክስም ነፃ ለመሆንና ወደሚቀጥለው ትውልድ ላለማሻገር በቅዱስነቱ የሚመራ የንስሐ የምህረት የይቅርታ መርሃ ግብር በመስቀል አደባባይ ልናደርግ በኢትዮጵያ ላይ የሚፈጸመው ሁለንተና ያስገድደናል። ነህምያ በአደባባይ በህዝቡና በአምላኩ ፊት እንዳደረገው እንዲደረግ እንጂ ከዚህ ቀደም የንስሐ የምህረትና የይቅርታ ጸሎት አልተደረገ ማለታችን አይደለም። በየግላችን በቤታችን በየአጥቢያችን ከማድረግ አልተቆጠብንም። ቅዱስነቱም ሌትና ቀን እንደሚጸልዩ እናውቃለን፣ ሲያለቅሱም ተመልክተናል። ይሁን እንጂ ከላይ እንደተገለጸው ከ50 እና ከ60 ዕድሜዎቻችን በላይ ያለን ኢትዮጵያውያን ሁላችን ልጆቹ የበደልነውን በደል እኔና የአባቴ ቤት በድለናል። አቤቱ የሰማይ አምላክ ስለ ልጆችህ ሌትና ቀን የምጸልየውን ጸሎት ስማ፣ እንባያንም ተቀበል፣ በአንተ ላይ ያደረግነውን የልጆችን ኃጢአት እናዘዛለሁ ብለው እንደ ነህምያ በአደባባይ በእግዚአብሔር በሕዝቡ ፊት እንዳለቀሰ ቅዱስ አባታችንም በአምላካችን ፊት በመስቀል አደባባይ በመንፈሳውያን መሪዎች፣ በዓለማውያን መሪዎች፣ በደብረ አለቆች፣ በገዳማት አበምኔቶችና በጠቅላላው ሕዝቡ መካከል ቆመው ኢትዮጵያ ታበጽሕደው ያበ እግዚአብሔር ብለው የሁላችንም ኑዛዜ ቢያቀርቡልን የቀደሙ አባቶች ያቀረቡለትን ምህላ ተቀብሎ ኢትዮጵያን ከገባችበት አዘቅት ከዚህ ቀደም ያወጣት እግዚአብሔር ዛሬም ብንጠይቀው ቂምን፣ በቀልን፣ መገፋፋትን፣ መካለልን፣ መቆራረጥን፣ መራራቅን፣ መጠፋፋትን፣ መገዳደልን፣ መጠላላትን፣ መለያየትን፣ መከፋፈልን፣ መጨካከንና የመሳሰሉትን መርገሞች ከህሊናችን ያስወግድልናል። በእነዚህ ፈንታ መተዛዘንን፣ መስማማትን፣ መተሳሰብን፣ መፈላለግን፣ መፈቃቀድን፣ መፈቃቀርን፣ መቀራረብን፣ መግባባትን፣ መደማመጥንና የመሳሰሉትን በረከቶች በመላ ኢትዮጵያ ልጆች ልብ ይቀርጽልናል። በነህምያ የተደረገው አገራዊ የንስሐ ምህላ የታመነውን ቃል ኪዳን አድርገን እንጽፋለን። አለቆቻችን ሌዋውያኖቻቸውን ካህናቶቻቸውን ያምኑበታል፣ ያትሙበታል የሚል ምላሽ ከአምላክ እንዳስገኘን አምላካችን አወዛጋቢ የሆነው ሕገ መንግስት እንዲታረም መሪዎቻችን፣ ሊቆቻችን፣ ሽማግሌዎቻችን ሁሉም ባለድርሻ አካላት እንዲስማሙበት ያደርጋል። ቅድስት ቤተክርስቲያናችን ወደ ቀደመ ቦታዋና ክብሯ ትመለሳለች። አገራችን ኢትዮጵያም ከቀድሞ የበለጠ እንደ አጥቢያ ኮከብ ታበራለች። ቅዱስነቱም የዘመናችን ሰማያት ያደርገውታል ብለን ያመንኛ ልጆች ይህችን ታሪካዊት ማስታወሻ በፊትና አቀረንሎ ቡራኪው ይድረሰን።